ማንነቴ ጌታው ለዚህ ልጅ ቅርብ ነው እኔ በቃ ሱሳ ምናምን ወሰኝ መስላቸው ይዛል ምናምን ይዛል ጥቁር ስለሆንክ እኮ ጥቁር ስለሆንክ ሁሉም ጥቁር ዛሬ ደግሞ እኔ ቀጭኑ ስለሆንኩኝ በቃ ሱሳ ነው ሱሳ ቀጭ ስለሆንክ ሱሳ መስላለህ አለ እንዲህ አይነት እንትን የሚሰራ ጓደኛ ራሱ የለኝም እንዲኖረኝም አልፈልግም ከኢትዮጵያ ነው የመጣው እንዲህ አንዳንድ ይኖራሉ ከኢትዮጵያ መጣው እንዴ እግዚአብሔር ልጅ ነኝ ማነፍ ጋር ኦኬ እኛ እንዲያነ ነገር አይነካካንም አሁን ኢየሱስ ቢመጣ አሁን እንደናችሁ ተዘጋጅታችኋል ብዙ ነገር መስራት አለ ብዙ ነገር ሁሉም ንጹህ አይደለም እዚህ በመድር ላይ አይ ሰላም ሁላችሁም ይሁን ዛሬ ከጓደኞቼ ጋር ይገኛለሁ ቤኪ ያለ ያቢ ያለ ተማሪ ናቸው መሰለኝ ተማሪ ነኝ ተማሪ ስንት ክፍል እኔ ስንት ክፍል ነው የምትማረው እኔ 10ኛ ክፍል ነኝ እኔ ነው 12 ዘንድሮ ደግሞ ትጨርሳለህ ያ ኦኬ ደስበት ትምህርት እንዴት አያዛችሁ የአሜሪካ ትምህርት እንዴት አያያችሁ ትምህርት አሪፍ ነው እንደ ኢትዮጵያ ትምህርት አይደለም የአሜሪካ ትምህርት አሪፍ ነው ከሃይስኩል በኋላ ላይክ ኮሌጅ ለመሄድ ሐሳብ አላችሁ ኮሌጅ መሄድ አለበት እንሄዳለን ግድ ነው እሱ መሄዳችን አይቀርም እንደ እግዚአብሔር ፍቃድ ነው ላይ እዚህ ሀገር ላይ ብዙ ጊዜ ከሰማችሁ ሃይስኩል ከጨረሱ በኋላ like because of money like college expensive ስለሆነ ብዙ ተማሪዎች like ሃይስኩል ላይ ያቆማሉ ነው 12 ይጨርሳሉ ያቆማሉ ከዛን የጉልበት ስራ መስራት ይጀምራሉ ለነሱ አናሳዎች ላይ ምን ትላላችሁ እንዴ short cut የሚባል ነገር አለ short cut like to become wealthy person like በጣም ሀብታም ለመሆን short cut አጭር መንገድ ለመጠቀም ከዛን እስከ 12 ይማራሉ እንደዚህ ያለው ያስባሉ ላይ መደመር ከቻልኩ ብሮቹን ለመቀነስ ከቻልኩ መደመር ከቻልኩ ኮሌጅ ለምን ማይድ ያስፈልገኛል ይላሉና ምን ብለህ ታስባለህ ስለነሱ ጭንቅላቱ እንትን ያለው መስራት ነው አሁን ይፈልጋውን ይለውጠኛል ብሎ የሚያስበው ነገር ድሪሙን ከተከተለ ሁሉም እንትን እንዳንተ ይለወጣል ኮሌጅ የግድ መሄድ አያስፈልግም መፈልገውን ነገር ለማግኘት ኦኬ ኮሌጅ የግድ መሄድ አያስፈልግም መሄድ ከፈለገም አለ ነፃ ያስተምረው አለ የአሜሪካ መንግስት ያስተምረዋል አሁን አስተምረው ነገ ስራ ሲይዝ ከስራው ላይ ይቆረጠ ይወስዳል እሱ ነፃ አይደለም ያ ትከፍላለህ አሁን ነፃ ነው አሁን ብር የለኝም ይያልክ ነው አሁን ብር የለኝም ይያልክ ስለሆነ ነፃ ነው አሁን ያስተምራል እስከፈለከው ድረስ ያስተምራል ነገ የተሻለ ስራ ትይዛለህ በተማርከው እዛ ከደሞዝ ይቆረጣ ይወስዳል ብዙ ጊዜ ታውቃለህ ላይ እዚህ ኮሌጅ ማለት ነው እንትኑ ምንድነው ባለው ብሩ የሚከፍለው ብር በጣም ብዙ ውድ ነውና በጣም ኤክስፔንሲቭ ነው እሱ ብር በእጄ ላይ ቢኖር እኔ አልገባም ቢሆን ቢዝነስ ነው እንጂ ጀምራው እኔ አልገባም ኮሌጅ ነው አቤቶስ ቢዝነስ አንድ ሰውዬው አስታውሳለሁ አንድ አስተማሪ ነበርና የሆነች ትንሽ ቢዝነስ አጀመር ነው አለቀ አንድ አስተማሪ አስታውሳለሁና ከሃይስኩል ላይ 10 ሃይስኩል ስማ የሱ እድሜ ወደ ላይ በጣም ሄዷል ሪታየር ለመሆን እየቀረበ ነውና እንዲህ አለኝ እስከ ዛሬ እየከፈለ ነው በወር ከማገኘው ገንዘብ ይከፍላል እስከ ዛሬ እሱ ላይ ስንት አመት አስተማረ መሰለህ 40 አመት ሃይስኩል አስተምሯል 40 አመት 40 አመት ሙሉ የኮሌጁን ብር እየከፈለ ነው በጣም ብዙ ነው ቤኪ አንተ ምን ትላለህ ተማሪዎች ላይ high school ይበቃል
አሜን ሃይስኩል ለትምህርታችን ሃይስኩል ላይ ይበቃል ለሚሉ ሰዎች ምን ትላለህ? ካለጅ አንሄድም ሚሊተሪ ሄደ ያ ሚሊተሪ ሄደ እንደኛ አይነት ፋብሪካ የላቸው ተካይ በሉ ስለላ ሚሊተሪ እኮ በጣም እኮ የሚገርም ነገር እኮ ኮሌጅ መሄድ ካልፈለገ ሚሊተሪ መሄድ ነው 12 ያህል ልክ እንደጨረስ ሚሊተሪ ማተው ይወዘግባሉ እንደፈላጎት በየትምህርት ቤቱ ማተው ይወስዳሉ ሚሊተሪ መሄድ ነው እዛ ብዙ ነገር ተማራለህ ዲሲፕሊን አለ እውቀት አለ ከዛ ከመጣ በኋላ ከማንም የተሻለ ስራ ታገኛለህ እዛ በመሄድ ብቻ ሚሊተሪ በመሆን ብቻ ኦኬ አሪፍ እንትን ይኖርሃል ኦኬ ሌላ ጥያቄ አለኝ ለሁለታችሁ ፈልጋለህ ሚሊተሪ ሌላ ጥያቄ አለኝ ለሁለታችሁ እዚህ ሀገር ሞስሊ ላይክ ወጣት ልጆች ማለት ነው አሜሪካ ውስጥ ኢቭን በሃይስኩል ውስጥ ወጣችሁ ብዙዎቹ በእኛ እድሜ በእናንተ እድሜ ያጭሳሉ ድራግ ይጠቀማሉ ይጠጣሉ እንደናንተ ትጠጣለህ እንዴ ያጭሳለህ ነው እኔ ክርስቲያን ቤተሰብ ልጅ ነኝ እሺ ከኢትዮጵያ ነው የመጣው እንዴ አንዳንድ ይኖራሉ ከኢትዮጵያ መጣው እንዴ እግዚአብሔር ልጅ ነኝ ማን ኦፍ ጋድ ኦኬ እኛ እንዲያነ ነገር አይነካካንም መቼም እንዳይነካን እግዚአብሔር ይጠብቀን ከፊት ለፊታችን አሉ ደሞ ነው የአሜሪካ እንትን ነው ይሄ ነው ይያልፈኝ ኦኬ ኖ እኛ በደንብ ተኮትኩታችሁ መጣችሁ እዚህ በዚህ አሁን ከኢትዮጵያ አሁን በቢያንስ በ10 አመታቸው ምናምን የሚመጡ ልጆች እዚህ ነው በቃ ያዩ ነው የሚያድጉት እንትን ሁሉ ነገር እንትን ይያሉ ጓደኛዬ እንትን አድርጓል በቃ እንትን እኔም እንትን ለባ የሚል ነው አንድ ጓደኛ ነበርኝና ሃይስኩል 10 ስማር የሆነ ነገር እኔ ምን እንደሆነ ላቅም ዲስፖላልና ዲስፖ ምን እንደሆነ አላቅም ነበርና at that moment አረኔ ማውንም አላቅም ምንድነው ዲስፖ የሚጫወተው ቬፕ ነው ዲስፖዛብል ይባላልና ከዛ ባንት ነው ያለ በፍሩት ነው ያለ ባናና አለ ማንጎ አለ የተለየ ነገር አለ ከዛ የተለየ ፍሌቨር አለው ከዛ እንትን ሰጣኝ ታውቃለህ እንትን አርጋለኝ ሽንት ቤት ውስጥ ነው እንትን ማርጉት ብዙ ወጣቶች ማለት ከክላስ ወጣሉና ሽንት ቤት ውስጥ ሄዶ ያጭሳሉና እንካለኝ አረና አልፈልግም ማርኩት ምን እንደሆነ አላወኩም ነው ባዳ ሞመንት አረ ባናና ነው አለኝ አረ ባናና እንትና ችግር የለም ባናና ነው ሙዝ ነው ይያሉ ያስጀምሯል ነው ሞከርከው ታዲያ እኔ አልሞከርኩም እንዴት ተውከ አላወቅኩም ነበር አይ ፋሚሊ ሚናግራል አሁን እንዲያን ነገር አለ ትምህርት ቤት እንዲያረ እንከይሉሃል እንካ ተቀበል እንካ እንተንበሊሉሃል ምናምን ብሎ ፋሚሊ አሁን ነግሮኛል እንዴ ትምህርት እኔ ራሴ መጀመሪያ ቀን ጀምር ስል በጣም ተነግሮኛል እዚህ ልክ አሜሪካ እንደመጣው በመሽቱ በሁለተኛ ምሽት ነው ምናምን እንዲያን ነገር አለ እንዲ እንከይሉሃል ካንዲ አለ ካንዲ ሰጧል በካንዲ እንትን ይላሉ በካንዲ አለ ድራጋ እንትን በካንዲ ላይ በካንዲ አስመስሎ የሆነ ድራጋ በካንዲ እንካ ይላሉ እንዳትቀበል ሽንት ቤት አሁን ሰጋዋ ምናምን እንካችን እንትን በል ይሄ ገጥሟል እንደዛ ነው ላይ አንተ ገጥሞኛል እኔ እዛ ያለው ገጥሞኛል መጀመሪያ ባለው በስ ተቀበላለህ ሴት ላይ ገጥሞኛል ግን ምንም እግዚአብሔር ይመስገን ምንም አላረኩ አልፍ ያለው ከፊት ያለው ጦር እግዚአብሔር ሰብሯል አሜን ምክንያቱም እኔ አሁን አባቴ ባይነግረኝ ኖር አላቅም ነበር መጀመሪያ ግን እንደመጣው ነግሮኛል እንዲ ይሄ ያለ እንዲ ያለ ብሎ ስለነገረ አሁን ጥቁር ስለሆነ በቃ ሁሉም ሰው እንዴ ደሞ እንትን መታጨስ ይመስለዋል መሰርቅ ይመስለዋል ድራግ እንትን መትል ይመስለዋል ለዛ ልክ እንደገባ ትፈልጋለህ
ብሎ ይጠይቃል ይልሰጥ አንተን ብሎ ብቻ አሁን ጥቁር ስለሆንክ ማለት ሁሉም ጥቁር እንዲህ ይመስላል ሁሉም ጥቁሮች እንዲህ ይመስላል like ጥቁር ካዩ ብዙ ሰዎች ግን like የምታጭስ ይመስላል ድራግም ተመትል ይመስላል ምታጭስ ይመስላል በቃ ምንም ሳጠይቅ ትፈልጋለህ እንዲህ ነው ይላ ያዘጋጀንካ በዚህ ላይ like depend ሆኖ like ይገጠመ ነገር አለ like የማትረሳው በጎደኞች like አንተን እኔ like ብዙ ጊዜ ገጥሞኛል ሰዎች like እንጠጣ እና ጪስ ብሎኛል ብዙ ሰዎች ብዙ ጎደኞች ማለት ነው እንደዛ እንኳን የገጠመኝ ነገር የለም እንጠጣ እንሂድና ጪስ ምናምን እንዲያነት እንትን የሚሰራ ጓደኛ ራሱ የለኝም እንዲኖረኝም አልፈልግም አሜን እንትን ያረግ ያለኝ ጓደኛ የለኝም ዋና ነገር እሱ ነው አንተስ ምን ትላለህ ስለዚህ እኔም የለኝም እንደዛ ነው ታዲያ ግን ትምህርት ቤት ምናምን እኔ በቃ ሱሳ ምናምን ወሰኝ መስላቸው ይዛል ምናምን ይዛል ጥቁር ስለሆንክ እኮ ጥቁር ስለሆንክ ሁሉም ጥቁር ዛሬ ደግሞ እኔ ቀጭኑ ስለሆንኩኝ በቃ ሱሳ ነው ሱሳ ቀጭ ስለሆንክ ሱሳ መስላለህ አለ እሱ እግዚአብሔር ይጠብቀን እግዚአብሔር ይጠብቀን ጸልዩ እዚህ አሜሪካ በጣም ከባድ ነው ወጣቶች እንዳለ like ሱሳም ናቸው ብዙ እግዚአብሔር ያላወቁ ብዙዎች ግን ላይ በጣም ያጪሳሉ እንዲታጪስ ደግሞ ያባታታሉ ነው ብዙ ሰው like ቸርች ብሎ የሚያበረታታል ለምና ግን ወደ ድራግ ወደ ማሆን ነገር አንተ ለመከተት ብዙ ላንተ ሞራል የሚሆኑ ባጣገቡ አጣፉምና ትምህርት ቤት ግን ያው ጎረቤት አጠገብ ስትወጣ እሺ ሌላ ጥያቄ ልጠይቃችሁ ሁለታችሁም ብቻ ለብቻ ማለት ነው አሁን ማለት ነው ብዙ ብር 1 ሚሊዮን ብር like dollar ብታገኝ ምን ታደርጋለህ ታውይ ላይ አንድ የተማርኩ ነገር ማለት ነው አንድ የተማርኩ ነገር አሜሪካ ላይ አሁን መቼም ቢሆን እንትኗ አይጠፋም እውነቷ መገኘቷ አይቀርም እዚህ ጋር ባገኝ አንድ ሚኒ ይጀቤ ከሳምንት አያልፍም ለማግኘት ሳምንት ማለፈ ቢባል ከወርም አያልፍም እኔን ለማግኘት በየቦታው ካሜራ አለ በየቦታው ማለት ነው ቀጥ ብለው ቤቱ ይመጣሉ ቀጥ ብለው ቤቱ ነው የሚመጡት አሁን ምን ታደርጋለህ ብታገኝ በቃ አልወስደውም 911 ደውለ እንትን ማለት ነው አልቸገረም ማለት ነው አንተስ እኔ ቦታውን አይቼ ያው እንደ ቦታው ቦታ አሁን ያለንበት ቦታ እዚህ ጋር ካገኘው አልወስዳለሁ አንድ ሚሊዮን እዚህ ጋር ካገኘው ተወስደ ቦታ ታያለ ለምሳሌ መሀል ከተማ ውስጥ ዳውንታውን ምናምን ቢሆን እሺ ትፈራለህ ካሜራ አለ በየቦታው ጫካ ውስጥ ብታገኝ ምናምን እዚህ ጋር ራሱ ካሜራ ይኖራል እዚህ ጋር so okay ጥያቄ አለኝ okay አንተ ብር አግኝተ ለማመለስም የማን ዶላር አታውቅም አሁን ኪፕ ለማድረግም so በቃ ሰው ምን ይለኛል ሰው ይዘኛል ብለን ነው የሚመልሰው እንጂ ሰው ካላዘ like ካላየክ ዳውንታውን ነው ይዘ መግባት ትፈልጋለህ ማለት ነው ማንነቴ ጌታው ለዚህ ልጅ ቅርብ ነው የሰብር ልወስድ ነው እግዚአብሔር አዘጋጅቶልህ ቢሆንስ የታውቃለህ እኮ አንዴ እግዚአብሔር አስተምቶልህ ቢሆንስ ለምንድን ነው ይጨጋ እግዚአብሔር ነው ያስቀመጠልኝ ሰው ነው ቁጭ ብለህ ጸልይ አንተ አሁን ለምሳሌ ወስደኸው ማለት ነው እግዚአብሔር ላንተ ያለው ነገር ከሆነ በቃ እስከ መጨረሻው አንተ ጋር ይቀራል ያላለው ከሆነ ደግሞ አይሰጡም ከዛው ስታልፍ ራሱ መንግስት ነይዋማ ደውለ እንትን ብትል ምንም አያደርጉም የሆነ ወረቀት ቢሰጡ ነው ሽልማት ይሰጣሉ ምንድነው በጎ ምንም
አያረጉም በቃ የሆነ ወረቀት ቢሰጡ ነው የታማኝነት ወረቀት ያ በቃ ሜቢ አሁን ይሄ ከተማ ሜቢ እንትን ላይ ይችላል እንጂ ሜቢ ኒው ላይ ቲቪ ላይ ይሄ እንትን አግኝቶ $1 ሚሊዮን አግኝቶ ሰጠው ብለው ሊፖስቱ ይችላሉ ከዛ ያለው እሺ አሁን ወደ ፈኒ ጥያቄ እንለፍ እስቲ ወደ ፈኒ ጥያቄ አንድ ሁለት ጥያቄ ጠይቃችሁና ከዛ ፕሮግራማችን እንጨርሳለን ቤተሰብ actually recording ያረኩ እንዳለ ረስቼዋለሁ እንትን ምን ነው ባላው አኒማል ምን ነው ባላው እንስሳ የሆነ እንስሳ ሁን ብትባል የቱ እንስሳ ትሆናለህ ለምን ትሆናለህ የሆነ እንስሳ ሁን ብባል ምን ሆናለሁ ተዘጋጅ እርግብ ያ እርግብ ምንድነው ደግሞ እርግብ አታውቅም እርግብ አውቃለሁ እንትን ሲምብራ እርግብ ላይ የሚበራው the bird yeah oh ለምን እርግብ አሁን ለየት ያለ እንትን ነው እንስሳን አሁን ጸባይተኛ ነው ብቻ ምን አይነት እርግብ ነው ደግሞ እኚህ ነጮች ነጭ ግቦች መሬት ላይ እንትን የሚሉት ምናምን የሆነ እንትን የሚበሩት አለው አይደል ነጫጮች ምናምን የሚያማምሩ like እንትን የሚባሉ like holy spirit ምናምን ወይ ደግሞ እዛ ጋር አስቀምጥላችሁ ኦ ደግሞ አንበሳ እዛች ጋር አስቀምጥላችሁ ካሜራ ላይ አዎ ደግሞ አንበሳ ሁሉም ንጉስ ነው ለዛ ንጉስ ኦኬ አንተስ እኔ ምንድነው ድመት ነው ድመት ለምን ምልክ ለመጠጣት ወተት ለመጠጣት ይያለን እስቲ የመጨረሻ ጥያቄ ልጠይቃችሁ አሁን በዚች ምድር ላይ ማለት ነው በዚች ምድር ላይ 24 ሰዓት ብቻ ብኖራችሁ ምን ታረጋላችሁ በ24 ሰዓት ውስጥ እስቲ ካንተኛ ማለት ብዙ ስላልክ ቅድም በ24 ሰዓት ውስጥ 24 ሰዓት ብቻ ብኖር በዚች ምድር ላይ በ24 ሰዓት ውስጥ ምን ታረጋለህ ብዙ መታደርግ ነገር አለ እንዴ ቤተሰቦቼን ሰናበታለሁ ከዛ በኋላ በቃ ብቻዬን አልሆንም ከቤተሰቦቼ ጋር ሆኜ ወይ የጸለይኩኝ ምናምን በቃ ብቻ ግን ከቤተሰቦቼ ጋር ነው የመጨረሻ በቃ ቤተሰብ ጋር ትውላለህ በቃ እኔም ቤተሰቦቼን ተሰናብቼ ይሆና በቃ ለየት ያለ ቦታ ነው የምሄደው ቶሎ ብዬ ለየት ያለ ቦታ ማለት ነው ወዴት ለየት ያለ ቦታ ቶሎ ብዬ ማለት የሚያምር ቦታ ምን ይሰራል የሚያምር ቦታ ግን ቤተሰቦቼን ማቀሰናበታለሁ በቃ ዛሬ ነው ማለት ነው ቻው ሁሉንም የምትሰናበተውን ስትሰናበት ከዛ ይሄን ጥያቄ አንድ ልጅ ጠይቀኝ ነበርና እሱ በቃ በጸሎት ነው ማሳለፈው አለ እኮ ከነሳ በነሳ እኮ ፈለግ እኮ ጥያቄ ገብቷችኋል ያ ከዛ ቦታ ሆነ ልጸልይ ነው ወይስ ምን ነው ታረጋለህ ተጸልይ ነው ምን ታረጋለህ አሁን ኢየሱስ ቢመጣ አሁን እንዴት ናችሁ ተዘጋጅታችኋል ነው ባላ ተዘጋጅታችኋል because ready ማንንም አልተዘጋጀም ምን ቀራችሁ ምን እየሰራችሁ ነው ብዙ ነገር መስራት አለብህ ብዙ ነገር ሁሉም ንጹህ አይደለም እዚህ በመድረክ ላይ ሁላችንም አይታወቅም ምን ይብቻ ያ ለዛ ተዘጋጅተን
ድምጻችሁ ደከመ ጥያቄ ላይ ከባድ ጥያቄ ነው አንተ ሐሳቡን ያስገባ ጥያቄ አሰው በቃ ለዛሬ ጨርሰናል